ግን ሽብትኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሚሆኑ ነገር እኮ እያልኩኝ አይደለም። አንዱ ክላት ላይ መኖር ይችላሉ። ችግር ነው ያገናኘ ነገር አይኖርም። ምግብ ነው። ምግብም ከፈለግሽ ውጭ በልችልበት እችላለሁ። ለምን ተስማምተን የወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰንና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። ሆኖ ፍላጎትሽ ካልሆነ እኮ ላስገድልሽ አልችልም። በአንቺ ፍላጎት ሆነ የሚንቀሳቀሰው ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሀሳቢ ደግሞ ግልጽ እንደሆነ ከተረዳን የተቀየረ ሀሳብ ማማከል ለያዘ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም አላችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ውድ ቤተሰብ ቪዲዮውን እንዳያችሁት ዛሬ አብርሽ ትክዝ ባለ ሁኔታ መጥቷል ማለት ነው። እሱ ምንድነው እንግዲህ ረታ ከቤት ወጣልኝ አብሬ መሆን አልፈልግም በማለት እንግዲህ ዝጋ ሲቅለሰለስ እያየ ነው ማለት ነው። ውድ ቤተሰብ እዚህ ላይ ግን እኔ ዝም ብዬ ይዤላችሁ የመጣሁት ምንድነው እዚህ ጋ ለሁላችንም ቢሆን ትንሽ ትምህርት ይኖራል ብዬ አስባለሁ ማለት ነው። እዚህ ጋ አንድ ሰው ሪስፔክት ባለው ሁኔታ ሲያናግራችሁ ስግጥ የምትሉት ባህሪ ይኖራል ማለት ነው። እንግዲህ ከወንድም ሊሆን ይችላል ከሴትም እንግዲህ በተለይ ሴቶች ጋር እዚህ ጋ አሁን አብርሽ እንግዲህ ያለውን አለማመን እያያችሁት ነው ማለት ነው። ምንም ርህራሄ ሊኖራት አልቻለም ማለት ነው። ስግጥ ነበር ያለችበት ስግጥ የምሬን ነው። በጣም እንግዲህ ይሄ ነገር ድራማም ሊሆን ይችላል፣ ድራማ ነው። ግን ነገር ግን ደግሞ በእውነታ ላይ ያለ ነገር ይኖራል ማለት ነው። በባልና በሚስት በዚህ አይነት ሁኔታ ማለት ነው። ስለዚህ ይሄ ልጅ እንግዲህ የልጅ አባት ነው፣ የልጁ አባት ነው። አብረን እንኳን ባንኖር አብረን እንኳን ባንቀመጥ ቤት እስከማይገኝ ድረስ አንቺ ሌላ ክላስ ሆኜ ሌላ ክላስ ስለሆነ ምናምን ሲላት ያንን እንኳን አልተቀበለችውም ማለት ነው። ውጣልኝ ነው ያለችው። ስለዚህ በእንደዚህ አይነት ሁኔታ ግግም የምንለው ነገር በጣም ከኋላ ሆኖ ለሚያየው ሰው በጣም ይደብራል ማለት ነው። በጣም ማለት ነው። ስለዚህ ቤት እስከሚያገኝ እንኳን 3 ቀን ምን ችግር አለው? ይሄ ነገር ባሏ ነው አይደል? ባሏ ነው እንግዲህ ባል ያልሆነ ነገር ነው አብረን መኖር አንችልም ምናምን የሚባለው ነገር ማለት ነው። ያ ኦኬ። ነገር ግን ይሄ ነገር የልጁ አባት ነው። ቤት እስከሚገኝ ድረስ እንደው አብራ እንኳን መኖር ባትፈልግ ቤት እስከሚገኝ ድረስ ምን ችግር አለው? ኖርማል እኮ ነው። አብረውስ ቢኖር እንግዲህ ያለውን ነገር እያስረዳት ነው ያለው። ቢያንስ አንቺ ብትተኝ እኔ ልጁን ይዛለሁ፣ የመተጋገዝ ባህሪ ይኖራል ምናምን እያለ እንግዲህ ሲነግራት እሷ ልትሰማ አልቻለችም፣ ልትሰማ አልቻለችም ማለት ነው። ስለዚህ እስቲ እናንተስ ኮሜንት ላይ ምን ትላላችሁ? አሁን ይሄ ነገር እውነታ ቢሆን እውነተኛ ታሪክ ቢሆን እንግዲህ ጥፋተኛ የምትሉት ማንን ነው? እንግዲህ ባልየውን ነው ወይንስ ሚስትየዋን ነው ማለት ነው? እንግዲህ እኔ የሚገርመኝ ነገር ደግሞ ዝጋ ስግጥ ብሎ የቆመው ማለት ነው። ስግጥ ብሎ የቆመው ምንድን ነው? እኔ በነገራችን ላይ ሰሞኑንም አልተከታተልኳቸውም፣ ግን ዛሬ ሳየው በጣም መሀል ልክ የእሱ ሚዜ ምንድን ነው አይሱ እዚ መሀል የቆመው ልጅ ማለት ነው። አቤል ነው ምናምን የምትሉት ማለት ነው። ኮሜንት ላይ እኔ ብዙ አይቻለሁኝ። እባክህ አቤል ወደዛ ሂድላቸው፣ እባክህ ውጣ የሚል አለ፣ ብዙ ነገር አለ ማለት ነው። ስለዚህ ልጁ አሁን እኔ እንግዲህ በእርግጥ ባልና ሚስት ሊቀያየሙ ይችላሉ። እሱ ወጣ ቢልላቸው ግን እንግዲህ አብርሽ እንግዲህ ደባብሶም ቢሆን ሳስሞም ቢሆን እንግዲህ ሀሳቡን ሊያስቀይራት ይችል ነበር ማለት ነው። ነገር ግን እዚህ ስግጥ አለ ማለት ነው። ስግጥ ብሎ መጥቶ ስግጥ ብሎ ስለዚህ እሷ ያሰበችውና ይሄ ሀሳቧን እንዴት ብላ ትቀይር? እኔ በነገራችን ላይ እኔ ቪዲዮውንም እንደዚህ የዛሬውን ቪዲዮ ብቻ ነው ያየሁት። ነገሩ ግን ልጁ አብረው እንዲሆኑ ያለው ፍላጎት ደስ አይለኝም ማለት ነው።
እውብኝ ከአመለካከቱ የሰው ልጅ ፊዚካሊ ስታዩት ለሚያደርገው ነገር ሀረካቱ ይለያል ማለት ነው ፊዚካሊ። ነገር ግን እሱ ደግሞ እንዲለያዩ ነው እንጂ የሚፈልገው አብረው እንዲሆኑ ወይንም እሷ ሀሳቡን ተረድታ አብረው እንዲኖሩ ሲጀመር ፍላጎት የለውም ማለት ነው። ስለዚህ አንዳንድ ጊዜ የምንይዛቸውን ጓደኞች ቲንክ ማድረግ አለብን ማለት ነው። አሁን ይሄ ልጅ እየተቅለሰለሰ ያለውን የሚያስበውን ራሱ ማሰብ ትችላላችሁ። እሱ የሚያስበውን ነገር ራሱ በቃ ግልጽ ይነበባል ማለት ነው። ጭራሽ ምንድን ነው ያለው መጨረሻ ላይ አታስገድዳት፣ እሷ በጣም የተጨናነቀች ይመስላል ምናምን ብሎ ለእሱ እንዲያውም ሀሳብ ይሰጠዋል ማለት ነው። ኖ በተቻለ እንዲያውም በተቻለ እሱንም እንትን ብሎ አነጋግሮ ማስማማት ሲገባው ካልሆነለት ውልቅ ብሎ ይሄድ። ራሳቸው ይስማማሉ። ወይ ሀሳብ አይሰጥ ወይ ተቤቱ አይወጣ። እሱ መሀል ቁሞ እንዴት ታዛቢ እየታዘበ ማለት ነው። እንዴት ታዛቢ እንበለው። ታዛቢም እኮ አንዳንድ ጥሩ የሆነ ሀሳብ ሰጥቶ ማስታረቅም ሆነ ያለውን እንትን ይናገራል ማለት ነው። ይሄ ግን ዝም ብሎ መሀል ቆሞ ያለውን ነገር ብቻ እሷ የምትለውን እሱ የሚለውን ዝም ብሎ እያዳመጠ ዝም በቃ መጨረሻ ላይ እንዲያውም አታስገድዳት ሌላ ቤት ተከራይ ምናምን አለው ማለት ነው። ስለዚህ እረታም እንግዲህ ግግም ብላለች ማለት ነው። አብርሽም እኔ በጣም አብርሽ አሳዘነኝ ማለት ነው። የእውነቴን ነው የምላችሁ ማለት ነው። የእውነት አንጀት የምበላው ማለት ነው። እንዴ ቤት ስትማገኝ ድረስ እንኳን እባክሽ እዚህ ትቀመጥ፣ ኧረ ውጣልኝ አልፈልግም እና ወዲያ ኪሎ የሆነው አይሺ ማለት ልጁን ለመንከባከብ እንኳን እዚቹ ቅርብ ቦታ የምሬን ነው እንደው የምር ማለት ነው። አንዳንድ ጊዜ ስግጥናማ እንደው በሴት ይብሳል መሰለኝ። ወንድ ልጅ እንደዚህ ቅልስልስ እያለ እየለመናት እያለ ቅልስልስ እያለ እንደዚህ እያባበላት እንደዚህ በጣም እንትን ስትለው በጣም ይገርማል ማለት ነው። ስለዚህ ኮሜንት ላይ እስቲ የራሳችሁን ሀሳብ እስቲ ስጡ። ይሄ ነገር አሁን እውነተኛ ታሪክም ላይ ይኖራል። ሰዎች አሁን በሚኖሩት የህይወት ዘይቤ እርግጥ አለ ማለት ነው። ስለዚህ ከውጭ ለምንታዘበውና ከውጭ ለምናየው ነገር ትምህርት ሊኖረን ይችላል ማለት ነው። ትምህርት ሊሆን ይችላል ይሄ ነገር ማለት ነው። ስለዚህ አብርሽም እንግዲህ ልጁን እየሳሳመ ተሰናበተ ማለት ነው። እሷ ልትረዳው አልቻለችም ማለት ነው። የሚገርም ነው ማለት ነው። እና እንግዲህ ውድ ቤተሰቦች እሱ እንግዲህ የአብርሽ ከአቤል ጋር ያለውን ቆይታ ደግሞ ይዤላችሁ እመጣለሁ። እንግዲህ ይሄ ልጅ በአብርሽና በሩታ መሀል ያለውን ነገር እንዲስማሙ ነው የሚፈልገው ወይንስ እንዲለያዩ የሚለውን ቪዲዮ ደግሞ ይዤላችሁ እመጣለሁ። ወደ ቪዲዮ እንሂድ። ማለት ብዙ ነገሮች የከበዳት ትመስላለች። በቃ እና ባታስገድዳት እኔ እራሱ ደስ ይለኛል። ችግር አልነበረውም አቤል ስለ ነገሮችን አንዳንድ ጊዜ እኛ ባከበድናቸው ልክ ነው የሚከብዱት። ነገሮችን ባቀለልናቸው ልክ ይቀላሉ። እንጂ ምንም ፈቃደኛ ሆና እሺ ብላኝ ምንም እኮ ማድረገው ነገር ምን የሚያገናኝ ነገር አይደለም። ለልጅ ስትኖር እናንተ ሳትኖር እኩል አይደለም የፈለገ ነገር ቢሆን ማለት ነው። ልጅ ሲኖር መታመን አለ፣ የሆነ ነገር አለ፣ ብዙ ነገር አለ። ገባህ? እኔ ደግሞ ነግራኛለች ከዛ በፊት ለሌሊት ቀን ነው የሚተኛው፣ ማታ ማታ አይተኛም። እና ያንን ብቻዋን እንትን ከምትል የሚያገዝኳት አብሬያት መሆን ነው ያልኩት እንጂ ሌላ ነገር እኮ ያልኩት ነገር የለም ማለት እንዲያሉት። እሺ ማለት እሷ እያስገደድካት እየመሰላት ነው። ምናልባት እዚሁ አካባቢ ቤት ብትፈልግስ